ሁሌም የምርጥ ተማሪዎች ዝርዝር ውስጥ መግባት ይፈልጋሉ። ብዙ ሰዓት ወንበር ላይ ተቀምጦ ማጥናት ብቻ ሳይሆን በብልህነት መማር እንዴት እንደሚቻል ላሳየዎት። ዛሬ በትምህርት ቤት ብልህና ውጤታማ ተማሪ ለመሆን የሚያስችሉ 5 ወሳኝ ልማዶችን እናያለን። ዋናው ቁልፍ በትምህርት ሂደት ውስጥ ንቁ ተሳትፎ ማድረግ ነውና እስከ መጨረሻው ተከታተሉኝ። በክፍል ውስጥ የሚደረጉ 3 ቁልፍ ነገሮች። ብልህ ተማሪ የመሆን ሂደት የሚጀምረው በክፍል ውስጥ ነው። አንደኛ፣ ንቁ አድማጭ መሆንና ጥያቄ መጠየቅ። ሁልጊዜ ትምህርት ላይ ይገኙና ንቁ አድማጭ ይሁኑ። መምህሩ ሲያብራራ ሙሉ ትኩረት በመስጠት የሚሰሙትን ቀድሞ ከሚያውቁት ነገር ጋር ያገናኙት። በጣም አስፈላጊው ነገር ደግሞ ጥያቄዎችን ይጠይቁ። ያልገባዎትን ነገር ለመጠየቅ አያመንቱ። ጥያቄ መጠየቅ ግልጸኝነትን ለማግኘት የሚረዳ ሲሆን፣ መልስ መስጠት ደግሞ በራስ መተማመንዎን ይገነባል። ሁለተኛ፣ ውጤታማ ማስታወሻ መያዝ። ማስታወሻዎትን በብልህነት ያዙ። ቃላትን በሙሉ ከመጻፍ ይልቅ ቁልፍ ጽንሰ ሐሳቦችንና ዋና ሐሳቦችን ብቻ የሚይዝ የራስዎ የሆነ ውጤታማ ዘዴ ይፍጠሩ። በእጅዎ ማስታወሻ መያዝ ከአንጎልዎ ጋር ያለው ግንኙነት እንደሚያጠናክር ያስታውሱ። ሶስተኛ፣ ትኩረትን የሚከፋፍሉ ነገሮችን ማስወገድ። በክፍል ውስጥ ስልክዎን ወይም ሌሎች ትኩረት የሚሰርቁ ነገሮችን ያስወግዱ። አንጎልዎ በአንድ ጊዜ በአንድ ነገር ላይ ሲያተኩር ብቻ ነው በብቃት መስራት የሚችለው። ትኩረትን የሚከፋፍሉ ነገሮችን ማስወገድ የመማር ፍጥነትዎን ይጨምረዋል። አሁን ለምሳሌ ክላስ ውስጥ ስንገባ መጨረሻ ወንበር ከመቀመጥ ይልቅ መሃል ላይ ወይም ፊት ላይ ብንቀመጥ ትኩረታችንን ወደ መምህሩ ይስበዋል ማለት ነው። አሁን ደግሞ ከትምህርት ውጭ ያለውን ጊዜ እንዴት ወደ ብልህነት መቀየር እንደምንችል እንይ። አራተኛ፣ በአእምሮ መለማመድ እና የጥናት ቡድን መቀላቀል። ከመደበኛ ትምህርት በኋላ የተማሩትን ነገር በአእምሮ ይለማመዱ ወይም ያንብቡ። እቅድ አውጥተው በስትራቴጂያዊ በሆነ መልኩ ያንብቡ። ለጓደኛው ወይም ለራስዎ በማስረዳት እውቀቱን ያጠናክሩት። እንዲሁም የጥናት ቡድኖችን ይቀላቀሉ። ከእኩዮቹ ጋር መወያየት ያልተረዱትን ጽንሰ ሐሳብ በሌላ እይታ ለመረዳት ትልቅ ዕድል ይሰጠዎታል። አምስተኛ፣ የ15 ደቂቃ ሕግን መተግበር። ይህ የመጨረሻው ልማድ ውጤታማነትን ያፋጥናል። የ15 ደቂቃ ሕግን ይጠቀሙ። በአንድ ችግር ላይ ከተጣበቁ ለመፍታት ቢበዛ 15 ደቂቃ ይስጡት። በዛ ጊዜ ውስጥ ካልተሳካ ጊዜውን ከማባከን ይልቅ እርዳታ ይጠይቁ። ጓደኛ ወይም አስተማሪ ወይም የመማሪያ ምንጮችን ወይም እነዚህ ኤአይዎችን ይጠቀሙ። ጎግል፣ ዩቲዩብ የተለያዩ መሳሪያዎችን ሲያነቡ ይጠቀሙ። ያልገባዎትን ነገር ቶሎ ለመረዳት በጣም ይረዳቸዋልና። እናም እነዚህም ተግባራቶች በመተግበር ወደ ተሻለ ደረጃ መድረስ እንችላለን። ከእነዚህ ልማዶች ውስጥ የትኛውን ልማድ ዛሬ ትጀምራላችሁ? አስተያየታችሁን ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ አድርጉት እና ለሌሎችም እንዲደርስ ሼር አድርጉት። ለተጨማሪ ጠቃሚ መረጃዎች ሰብስክራይብ ማድረግ የቤተሰብ አባላችን ይሁኑ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።